ለሄርሚዬ ጀግኒት የእውነት እኮ ነው። ልጁ በእጁ አስገባቸው እንደቀል። እንግዲህ የቀለበት ፕሮግራም ይሁን ባናቅም ስቶሪም ተደርጓል፣ ኮሚኒቲም ተለቋል። ቲክታክ ላይ ደግሞ ያበደ ቪዲዮ ነው የለቀቁት ማለት ነው። በጣም አዲስ ነገር ከች ብሏል። ኤርሚ ጎበዝ ልጅ ናት በነገራችን ላይ፣ ምክንያቱም የልጅ አባት እንደሆነ አውቃ የገባችበት ነገር ስለሆነ ጎበዝ ናት። እንደ አንድ ሴት አደንቃታለሁ። በአሁን ሰዓት ላይ ይህን ውሳኔ የሚወስን ሰው ስለሌለ ማለት ነው። ግን እንዴት ናችሁ ቤተሰቦች? ሁላችሁንም ሰላም ብያለሁ። ግን ከአብርሽ ከሩታ ጋር በነበረ ሰዓት ላይ ነው ወይስ ከሄርሚ ጋር ሆኖ ያማረበት? የእውነት ከሄርሚ ጋር ከሆነ በኋላ ግን ቀለብኝ። በጣም ነው ልጅቷ የምትንከባከበው ይሁን እኔ አላቅም። በጣም ነው የቀላው። በጣም ፊዚካሊ ራሱ እንዴት እንዳማረበት ማለት ነው። ሄርሚ ያው በጣም የእውነት ቆንጅዬ ልጅ ናት፣ ደስ የምትል ልጅ ናት። ግን በቃ እኔ ይገርመኛል እንትኗን ጉብዝናዋን። ምክንያቱም ባለትዳር ነበረ፣ የልጅ አባት ነበር። ሁሌም ህይወቷ ውስጥ የሆነ ሰው መቶ የሚበጠበጣት ነገር አለ። ያን ነገር አምና የገባችበት ነገር ነው እና ባትሰድቧት ባይነኝ። ምክንያቱም በቃ ህይወት ይቀጥላል። ልጆቹን ተለያይተዋል። አብረው መሆን ፈልገው ነበረ፣ አብረው መሆን የማይችሉበት ነገሮች ተፈጥሮ ተለያይተዋል። ስለዚህ ህይወት ይቀጥላል በሚለው እንያዘውና ሄርሚን እንደ አብርሽ ሚስት ናት ብላችሁ ተቀበሏት። እኔም ተቀብያለሁ። እኔ ሩታን ወዳታለሁ፣ አከብራታለሁ፣ አሁንም ወዳታለሁ። ግን ሩታን ለመውደድ ሄርሚን መስደብ አለብኝ ማለት ወይ ሄርሚ ላይ አቋሽሽ ምን ብዬ ሄርሚን ቪዲዮ መስራት አለብኝ ሲሆን መስራት አለብኝ ማለት አይደለም። ምክንያቱም አምና የገባችበት ነገር ነው። ራሷ ለራሷ የሚያስጠይቃት ነገር ራሷ ስለምታውቅ ማለት ነው። ልጆቹ ደግሞ ደስተኛ ናቸው። ደስተኛ ባይሆን አብርሽ በዚህ ልክ አይሄድም ነበር። ደስተኛ ስላደረገችው ነው አይደል እንዴ ከሷ የገጠለው። ስለዚህ እኛ እንግዲህ ሰርጋቸውን እንጠብቃለን። ዝንጥፏ ብለው ከሄርሚ ጋር ማየት እንፈልጋለን። የእውነት ማለት ነው። ከሩታ ጋር ቀጥሉ ብለን አንሰማም ብሏል። በቃ ሩታ ከሱ ጋር መሆን አትፈልግም፣ እሱን ከሷ ጋር መሆን አይፈልግም። ልጁ ደግሞ በቃ ብቻ መሆን አልፈልግም ብሎ የራሱ ውሳኔ ወሰነ። አሁን ግን እናንተ ሄርሚ መሳደብ ምን አስፈልገው? በቃ ሩታን ወዳችሁ ሄርሚን ለምን እንትን አላችሁ አይደለም። ግን በቃ አምና የገባችበት ነገር እስከሆነ ድረስ እሷን ባትሳደባ ጥሩ ነው። ልጁ ደግሞ አልማገጠባትም። ሩታ ላይ ማቅጦ ሳይሆን ተለያይተውናል። ደጋግሞ ሽማግሌ ልኮ አባት እናቱ ልኮ ብዙ ቤተሰብ ልኮ ለመታረቅ ሞክሯል። እሱ አልፈልግም አለች። አልፈልግም እየተባለ ወንድ ልጅ እንዴት ነው እንትን ሊያደርግ የሚችለው? ፊክስ ሊያደርግ የሚችለው? ስለዚህ ዛሬ በአዲስ ነገር መጥቷል። በእርግጠኝነት ቀለበት አድርጎላታል። የሆነ አዲስ ነገር አለ፣ የሆነ የሸተተኝ ነገር ብቻ። አሁንም እንዳታስደነግጠኝ። በዚህ አመት የዛሬ አመት ነው በዚህ ሰዓት ነው ከሩታ ጋር ራሱ ረመዳን ላይ ነበር አይደል የተጋቡት። አሁንም ደግሞ ሄርሚ ጋር በዚሁ ሰዓት አገባታለሁ እንዳትለንና እንዳታስደነግጠን፣ ቆሌያችን እንዳትገፈና ብርሽ ማለት ነው። እንዘጋጅበት ቢያንስ ለአንዳንድ ነገሮች እና ለማንኛውም እንደስ ብሎናል። እናንተን አንድ ላይ ሆናችሁ በማየት እኔ እዚህ ላይ ምክንያቱም እሷም ሴት ናት። ሴት ሆናችሁ ደግሞ ሴትን በጣም ላፊ ንግግር አትናገሩ። አንዳንዶቻችሁ በጣም ባለጌ የሆነ ነገር ትናገራላችሁ። የሆነች